የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይሄንን አስቀድመን በግልጽ ነግረናቸዋል። ሰላም የአዲስ ቮይስ ቻናል ተከታታዮች፣ ዛሬ በዓለም አቀፍና በኢትዮጵያ የቢዝነስ ዘርፍ የተፈጠሩ አጫጭር ዜናዎችን ይዤላችሁ መጥቻለሁ። እስከ ፍጻሜ አብራችሁን ቆዩ። የነዳጅ ዋጋ ዛሬ ከፍ ብሎ ከ$90 በላይ አልፏል። ይህ ከትላንት ጋር ሲነጻጸር ከ2% በላይ ጭማሪ ማሳየቱ ተገለጸ። ይህ ለዓለም ኢኮኖሚና ለኢትዮጵያ ስጋት ፈጥሯል። ለዚህም ምክንያቱ ደግሞ በመካከለኛው ምስራቅ ጦርነት መባባስ፣ የነዳጅ መርከቦች እንቅስቃሴ መቀነስ እንዲሁም የስትሬት ኦፍ ሆርሙዝ መንገድ አደጋ ላይ መሆኑ በዓለም የንግድ ዋጋዎች ላይ ጭማሪ ጫና ሊያመጣ እንደሚችል እየተገለጸ ይገኛል። በሀገር ውስጥ የንግድና ገንዘብ እንቅስቃሴ በቅርቡ መጠነኛ እድገት እያሳየ መሆኑ ተገልጿል። የገበያ ዋጋዎች በአንዳንድ እቃዎች ላይ ከፍ ሲሉ ቢታይም መንግስት የዋጋ መቆጣጠሪያ እርምጃዎችን እየወሰደ ነው ተብሏል። በሀገር አቀፍ ደረጃ የመንገድ የኃይልና የውሃ ፕሮጀክቶችን በቀጥታ ስራ ላይ እንዲውሉ ተገልጿል። አዲስ የመንገድ ግንባታዎችና የኤሌክትሪክ ኃይል አቅርቦት ማሻሻያ ስራዎች ተጠናክረው እየተከናወኑ ነው። በቅርቡ ባንኮች ዲጂታል አገልግሎታቸውን በፍጥነት እያሳደጉ ነው። ይህም ደንበኞች በሞባይል ባንኪንግና በኦንላይን አገልግሎት በቀላሉ ግብይት እንዲፈጽሙ እያገዛቸው መሆኑ ተገለጸ። አንዳንድ ባንኮች የብድር ወለድ መጠን ላይ ለውጥ ማድረጋቸው ተገልጿል። ይህ በተለይ በንግድ ብድርና በግል ብድር ላይ ተጽዕኖ ሊኖረው እንደሚችል እየተገለጸ ይገኛል። የቴክኖሎጂ እድገት፣ ትልልቅ የቴክኖሎጂ ኩባንያዎች በአርቲፊሻል ኢንተለጀንስ ላይ እጅግ ብዙ ኢንቨስት እያደረጉ እንደሆነ ተገለጸ። በዚህ በቢዝነስና በፋይናንስ ዘርፍ ፈጣን ለውጦች እንደሚያመጣ አክለው ገልጸዋል። የዶላር እጥረት በኢትዮጵያ የውጭ ምንዛሬ እጥረት አሁንም ቀጥሎ ውሏል። ይህ በንግድና በኢምፖርት ላይ ጫና እያመጣ እንደሚገኝ አክለው ተናግረዋል። የባንክ ዘርፍ እድገት እየጨመረ መምጣቱ ተነገረ። ይህ ተከትሎ አዳዲስ የግል ባንኮች ወደ ገበያ መግባታቸውን አሳወቁ። እንዲሁም ዲጂታል ባንኪንግ አጠቃቀም እየጨመረ መምጣቱንም እንዲሁ አሳውቀዋል። የኤክስፖርትና እርሻ በተመለከተ ቡናና ሌሎች የኤክስፖርት ምርቶች የገቢ መጠን እየጨመረ መምጣቱን አሳውቀዋል። በትንታኔ ወደምንመለከተው ዘገባ ስናልፍ የነዳጅ ገበያ ትንታኔ። ነዳጅ በዓለም ኢኮኖሚ ውስጥ ከፍተኛ ተጽዕኖ ያለው የኃይል ምንጭ ነው። ከመጓጓዣ እስከ ኢንዱስትሪ፣ ከእርሻ እስከ ኢነርጂ ማመንጫ ድረስ ህይወታዊ ስራዎችን ሁሉ በነዳጅ ይደገፋሉ። ስለዚህ የነዳጅ ዋጋ ለመንግስታት፣ ለኩባንያዎችና ለተራ ዜጎች በቀጥታ ተጽዕኖ እንዳለው ያሳያል። አንደኛ፣ የነዳጅ ገበያ እንዴት ይሰራል? የነዳጅ ገበያ በሳፕላይ ኤንድ ዲማንድ መርህ ይመራል። ነዳጅ የሚያመርቱ ታላላቅ አቅራቢዎች ሳውዲ አረቢያ፣ ሩሲያ፣ አሜሪካ፣ ዋና የሚቆጣጠሩ አካላት ኦፔክ ፕላስ ሩሲያና ሌሎች። እነዚህ ሀገራት አቅርቦትን በመቀነስ ወይም በመጨመር የዋጋ እንቅስቃሴን ይቆጣጠራሉ። የነዳጅ ዋጋ ለምን ይጨምራል? አንደኛ፣ የፖለቲካ ግጭት፣ በምስራቅ ሀገራት ሚድል ኢስት ጦርነት፣ የነዳጅ መስመሮች መቋረጥ፣ ይህ አቅርቦትን ያሳንሳል፣ ዋጋ ይጨምራል። ሁለተኛ፣ የኦፔክ ውሳኔ፣ አቅርቦት ከቀነሰ ዋጋ ይጨምራል፣ አቅርቦት ከጨመረ ዋጋ ይወርዳል። ሶስተኛ፣ ዓለም ኢኮኖሚ እድገት፣ ኢኮኖሚ ሲያድግ ነዳጅ ፍላጎት ይጨምራል፣ ፍላጎት ሲጨምር ዋጋ ይጨምራል። ነዳጅ በኢትዮጵያ ላይ የሚኖረው ተጽዕኖ፣ ኢትዮጵያ ነዳጅ አታመርትም፣ 100% ታስመጣለች። ዋና ተጽዕኖች፣ አንደኛ፣ የትራንስፖርት ዋጋ፣ ነዳጅ ሲጨምር ታክሲና የባስ ዋጋ ይጨምራል። ሁለተኛ፣ የእቃ ዋጋ፣ እቃዎች በመኪና ስለሚጓጓዙ ነዳጅ ሲጨምር የኑሮ ውድነትም ይጨምራል። ወደ ሌላኛው ዘገባችን ስናልፍ የኢትዮጵያ ብሔራዊ ባንክ በቅርብ ጊዜ በኢትዮጵያ የውጭ ምንዛሬ እጥረት በጣም ከፍ ብሎ ታይቷል ሲል አስታወቀም። ለዚህም ዋና ዋና ምክንያቶቹ ከፍተኛ የነዳጅ ጭማሪ፣ ዝቅተኛ የኤክስፖርት ገቢ፣ የቱሪዝም ገቢ መቀነሱ ነው ሲል አስታወቀም። ይህ ሁኔታ በባንኮች ውስጥ ዶላር እንዳይገኝ አድርጎታል፣ እንዲሁም ጥቁር ገበያ እየጨመረ ነው ሲል አስታወቀም። የኢትዮጵያ ብሔራዊ ባንክ ይህንን ግፊት ለመቆጣጠር እርምጃዎችን እየወሰዱ ነው ሲል አስታወቀ። የምንወስደው እርምጃ የማያዳግም የኢትዮጵያን ሕግ የጠበቀ የዓለም አቀፍ ሕግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ እፈልጋለሁ። ከነዚህም መካከል የገንዘብ አቅርቦት መቆጣጠር፣ የወለድ መጠን ማስተካከል፣ የፎሬክስ አጠቃቀም ህጎችን ማጠናከር ነው ሲል አስታውቋል። እነዚህን እርምጃዎች የዋጋ ግሽበትን ለመቆጣጠር ዋነኛ ሚና ናቸው ሲል ገልጿል። በአጠቃላይ ዓለም አቀፍ ገበያ በግጭትና በኢኮኖሚ ስጋት ውስጥ ቢገኝም ኢትዮጵያ ውስጥ የቢዝነስ እድገት ቢታይም አሁንም የኑሮ ውድነት አሳሳቢ ደረጃ ላይ መድረሱን ተገልጿል። የመረጃ ምንጮች ዓለም አቀፍ ኢኮኖሚና ነዳጅ ዜና፣ የገበያና ቴክኖሎጂ ሪፖርቶች፣ ዓለም አቀፍ ቢዝነስ ትንታኔ፣ የመካከለኛ ምስራቅ ኢኮኖሚ ዜና፣ የኢትዮጵያ ቢዝነስ ጋዜጣ። እንደዚህ ያሉ አጫጭር የቢዝነስ ዜናዎች እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን።